ጤና ይስጥልኝ። ዛሬ ስለ ሆቴልና ስለ ሆቴል ማኔጅመንት ዓለም በዝርዝር እንነጋገራለን። ብዙዎቻችን ሆቴል ስንል የመኝታና የምግብ አገልግሎት ብቻ ይመስለናል። ነገር ግን ከጀርባው እጅግ ሰፊና ጥልቅ የሆነ የማኔጅመንት ስራ አለ። በዚህ ቪዲዮ ሆቴል ምንድነው፣ የሆቴል ማኔጅመንትስ ምን ነገሮችን ያካትታል የሚሉ ነጥቦችን እናያለን። የመጀመሪያው ሆቴል ምንድነው? በቀላል ትርጓሜው ሆቴል ማለት እንግዶች በክፍያ ለተወሰነ ጊዜ የሚያርፉበት፣ የሚተኙበትና የምግብ አገልግሎት የሚያገኙበት ተቋም ነው። ሆቴሎች እንደ አገልግሎት አሰጣጣቸውና እንደ ደረጃቸው በኮከብ ይከፈላሉ ወይም ስታር ሬቲንግ እንለዋለን። 1 እና 2 ኮከብ መሰረታዊ መኝታ የሚያቀርቡ፣ 3 ኮከብ መካከለኛ ምቾት ያላቸው፣ 4 እና 5 ኮከብ ደግሞ እጅግ የላቀ ቅንጦት እና አገልግሎት የሚሰጡ ለምሳሌ እንደ ስፓ፣ መዋኛ ገንዳ እና ልዩ መስተንግዶ የሚያካትቱ ይሆናሉ። የሆቴል ማኔጅመንት ምንድነው? አሁን ወደ ዋናው ነጥብ እንለፍ። የሆቴል ማኔጅመንት ማለት አንድን ሆቴል ውጤታማ በሆነ መንገድ ለማስተዳደር ጥበብ ነው። ይህ ስራ 4 ዋና ተግባራትን ይይዛል። እነዚህም ተግባራት በማንኛውም የአመራር ደረጃ ወይም ማኔጅመንት ውስጥ የምናያቸው አሰራሮች ናቸው። የመጀመሪያው እቅድ ሲሆን የሆቴሉን ግብ ማስቀመጥና ስራዎችን ማቀድ ነው። ሁለተኛ ማደራጀት ወይም ኦርጋናይዚንግ የምንለው ሲሆን ሰራተኞችንና ግብአቶችን ለስራ ዝግጁ ማድረግ ነው። ሶስተኛው ደግሞ ዳይሬክቲንግ ወይም መምራት የምንለው ሲሆን ሰራተኞች ስራቸውን በትክክል እንዲሰሩ ማበረታታትና መምራት ነው። አራተኛ መቆጣጠር ወይም ኮንትሮሊንግ የምንለው ሲሆን አገልግሎቱ በደረጃቸው መሰረት እየተሰጠ መሆኑን ማረጋገጥ ነው። ዋና የሆቴል ክፍሎች ምንድናቸው? ዋና የሆቴል ክፍሎች 4 ሲሆኑ እነዚህም አንድ ሆቴል ስኬታማ እንዲሆን የተለያዩ ክፍሎች ተቀናጅተው መስራት አለባቸው። ዋናዎቹም የሚከተሉት ናቸው። የመጀመሪያው ፍሮንት ኦፊስ ወይም የፊት ጠረጴዛ ሲሆን የእንግዶች መገኛ፣ የመጀመሪያው ግንኙነት የሚጀምርበትና ሪዘርቬሽን የሚሰራበት ክፍል ነው። ሁለተኛው ሃውስኪፒንግ ወይም ጽዳትና ውበትን የሚሰጠው ክፍል ሲሆን የክፍሎችን ንጽህናና ውበት የሚጠብቅ ለእንግዶች ምቾት ዋነኛ ክፍል ነው። አራተኛው ፉድ ኤንድ ቤቨሬጅ ወይም ምግብና መጠጥ የምንለው ሲሆን ይህም ወጥ ቤቶችን እንዲሁም የመስተንግዶ ስራን የሚካፈልበት ወይም የሚካተትበት ክፍል ነው። አራተኛው ማርኬቲንግ ወይንም ሽያጭ ክፍል ሲሆን ሆቴሉን ለማስተዋወቅና እንግዶችን ለመሳብ የሚሰራ ክፍል ነው። በአጠቃላይ የሆቴል ስራ የእንግዳ ተቀባይነት ወይም ሆስፒታሊቲ ስራ ነው። በዚህ ዘርፍ ስኬታማ ለመሆን ሙያዊ ዕውቀት ብቻ ሳይሆን መልካም ስነ ምግባርና ፈገግታ አስፈላጊ ናቸው። በሆቴል ማኔጅመንት ዙሪያ ተጨማሪ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ለሙያችሁ ወይም ለትምህርታችሁ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።